የዘላለምን ሕይወት ሰዎች እርግጠኛ ካልሆኑ ትልቁን ቦታ የሚይዘው የሞት ፍርሃት ነው። የማይቀርላቸውን ሞት ሲፈሩ እግዚአብሔር ትርፍ ሰው የለዎች ዛሬ ቢሞት ወደ ጌታ ሄዳለሁ። ፍርሃት ሰው ከእምነት ወለል በታች ሲሆን የሚመጣ አሉታዊ ስሜት ነው። በመጽሐፍ ቅዱስ በተለያዩ ቦታዎች ስለ እምነትና ስለ ፍርሃት ያነሳል። ፍርሃት ሰዎች በእግዚአብሔር ላይ ያላቸውን እውነትና እምነት ሲያወርዱ፣ በእግዚአብሔር ላይ ያላቸውን እርግጠኝነት ሲተዉ፣ ከዚያ ክልል ሲወርዱ ፍርሃት የሚባለው መንፈስ ይቆጣጠራል። ፍርሃት ክፉ መንፈስ እንደሆነ የእግዚአብሔር ቃል በአጽንኦት ይናገራል። ሰዎች የሚያጋጥማቸው የፍርሃት አይነቶች ትልቁን ቦታ የሚይዘው የሞት ፍርሃት ነው። ይህ የሞት ፍርሃት የሁሉንም ሰው በሚባል ደረጃ የሁሉንም ልብ የሚያንኳኳ ነው። ሰዎች ሞትን በብዙ ምክንያቶች ይፈራሉ። አንደኛውና ዋነኛው ሰዎች በዚህ ምድር ለምን እንደተፈጠሩ፣ በዚህ ምድር የተፈጠሩበትን ዓላማና ግብ ካላወቁ የማይቀርላቸውን ሞት ሲፈሩ ምድር ኑሮ ይጨርሳሉ። እግዚአብሔር ትርፍ ሰው የለውም። ሁሉም ሰው በእግዚአብሔር ዓይን በዓላማና ለዓላማ የተፈጠረ ነው። ወደዚህ ምድር ያመጣበትን ዓላማ ሳይረዱ ሳያውቁ የሚኖሩ ሰዎች የሞት ፍርሃት ተጠቂ መሆናቸው የማይቀር ነው ማለት ነው። ሁለተኛውና ሌላኛው ደግሞ የዘላለምን ሕይወት ሰዎች እርግጠኛ ካልሆኑ የሞት ፍርሃት ተጠቂ ይሆናሉ። በጣም እጅግ ጥቂት ሰዎች ዛሬ ቢሞት ወደ ጌታ ሄዳለሁ ብለው የሚናገሩትን ሰዎች ሰምታችሁ ሊሆን ይችላል። እጅግ በጣም ጥቂት ሰዎች። እምነት በማየት አይደለም። የምናየውን ነገር እምነት አንለውም፣ በመረጃ ስለሆነ ማለት ነው። እምነት በማይታይ ነገር የተመሰረተ ነው። የዘላለም ሕይወት በምድር ላይ ሆነን ማየት አንችልም። በእምነት ነው የተቀበልነው። የዘላለምን ሕይወት በክርስቶስ ኢየሱስ የተቀበልነው በእምነት ነው። በዚህ ሕይወት እርግጠኛ ያልሆነ ሰው የሞት ፍርሃት ተጠቂ ይሆናል ማለት ነው። ስለዚህ ከዚህ ለማምለጥ የመጀመሪያውና ዋነኛው ነገር እግዚአብሔር በዓላማ እንደፈጠረን ማወቅና በራሳችን ላይ ያለውን የእግዚአብሔርን ዓላማ መረዳት፣ በዓላማ መኖር፣ በምድር ላይ ለእግዚአብሔር ክብር ሁሉንም ነገር ማድረግ፣ ፈጣሪያችንን ማወቅ፣ የፈጠረን በምን ዓላማ እንደፈጠረን ማወቅ፣ ለዚህ ዓላማ መኖር፣ እግዚአብሔር በሚከብርበት መንገድ መኖር። ሁለተኛው ደግሞ የዘላለምን ሕይወት በምድር ላይ እርግጠኛ መሆን ነው። የዘላለምን ሕይወት እንዴት ነው እርግጠኛ የሚሆነው? በክርስቶስ ኢየሱስ አምኖ ክርስቶስ ኢየሱስን የእግዚአብሔር ልጅ በመቀበል በእርሱ በማመን ያንን ሕይወት ኤክስፒሪየንስ ማድረግ መኖር ነው። ከዚህ ፍርሃት ማምለጥ የሚቻለው እግዚአብሔር ይርዳን።